ከነዚህ ቦታዎች የምትመርጡት ስለናንተ ድብቅ ማንነት ይናገራል። ብዙ ሳታስቡ ቀልባችሁ የወደደው ከነዚህ 6 ቦታዎች የትኛውን ነው? ይህም ስለናንተ ድብቅ ማንነት ፍንትው አድርጎ ያሳያል። ይህንን ዩቲዩብ ሰብስክራይብ በማድረግ ላይክ በማድረግ ጀምሩ። እሺ፣ የእናንተ ምርጫ ቁጥር 1 ላይ ያለው ቦታ ከሆነ ያ ማለት እናንተ ከፍተኛ ሰላምና መረጋጋት የገዛው የሰፈነበት አይነት ልብ ያላችሁ አይነት ሰዎች ስትሆኑ፣ በጣም ደግሞ ተግባራዊና ተጨባጭ የሆነ ህይወት ያላችሁ ወይም ፕራክቲካል የሆነ ማንነት ያላችሁ፣ ጊዜም ማባከን ፈጽሞ የማትወዱ፣ በማይሆን ነገር ላይ ጊዜያችሁን የማታባክሉ፣ በጣም ደግሞ ዘና ቀለል ያለ ማንነት ያላችሁና በቀላሉ ከችግር ከሁኔታዎች መውጣት የምትችሉ አይነት ሰዎች ናቸው። ጉልበታችሁንም በማይጠቅም ነገር ላይ ፈጽሞ የማታባክኑና ግብ ተኮር የምትባሉ አይነት ሰዎች ናችሁ። እንግዲህ ይህ ፐርሰናሊቲ እስከገለጣችሁ ሰብስክራይብ በማድረግ ላይክ በማድረግ የቤተሰቡ አባል ሁኑ ወይም ደግሞ በጣም አክቲቮች ሁኑ። እሺ፣ ነገር ግን የእናንተ የቦታ ምርጫ ቁጥር 2 ላይ ያለው ከሆነ ያ ማለት እናንተ የጥገኝነት ጠላቶች የሆናችሁ ፈጽሞ ጥገኛ መሆን የማትወዱ አይነት ሰዎች ስትሆኑ፣ በጣም ደግሞ ኦፕቲሚስት የሆናችሁ ወይም ቀናዊ የሆነ አመለካከት ያላችሁ፣ በቀላሉ ተስፋ የማትቆርጡ አይነት ሰዎች ናቸው። በምንም ሁኔታ ውስጥ ሁልጊዜ ወደፊት መራመድን ምርጫችሁ የምታደርጉና ቻሌንጅን የማትፈሩ፣ ቻሌንጅን የሚቀበል አይነት ልብ ያላችሁ አይነት ሰዎች ናቸው። ፕራይቬት ላይፋችሁን ደግሞ ለማንም የማታስነኩ፣ በዛም የማትደራደሩና ወቀሳ፣ ምክር ምናምን የማትወዱ አይነት ሰዎች ናችሁ። ቁጥር 2ቶች እንዴት ነው? ይህ ፐርሰናሊቲ እስከገለጣችሁ ሰብስክራይብ አድርጉ፣ በኮሜንት ሴክሽን ላይ አሳውቁኝ። እሺ፣ የእናንተ የቦታ ምርጫ ቁጥር 3 ላይ ያለው ከሆነ ያ ማለት እናንተ በጣም ጀብዱ ወዳዶች፣ አድቬንቸር ወዳዶችና ነገሮችን ተጋፋጭ የሆናችሁ አይነት ሰዎች ስትሆኑ፣ ለነፃነታችሁ በጣም ከፍተኛ ቦታ የምትሰጡ፣ ሕግ ክልከላ ምናምን የማትወዱ፣ ነፃ መንፈስ ያላችሁ፣ በነፃነት ታስባላችሁ፣ በነፃነት ታደርጋላችሁ፣ ልባችሁ ደግሞ ወደሚመራችሁ ሁሉ ትሄዳላችሁ። በጣም ደስታ ፈላጊዎች ስትሆኑ፣ ሊሚት የሌላችሁ፣ ገደብ የማትወዱ፣ ገደብ የሌላችሁ አይነት ሰዎች፣ በፍጹም ደግሞ የማይገመት ወይም ተጨባጭ ያልሆነ ማንነትም ያላችሁ አይነት ሰዎች ናችሁ። ቁጥር 3ቶችም እናንተም ከገለጣችሁ ሰብስክራይብ አድርጉ፣ በኮሜንት ሴክሽን ላይ አሳውቁኝ። ነገር ግን የእናንተ የቦታ ምርጫ ቁጥር 4 ላይ ያለው ከሆነ ያ ማለት እናንተ በጣም ኤክስትሮቨርት የሆነ ሐሳባችሁን፣ ስሜታችሁን ኢዝሊ መግለጽ የምትችሉ አይነት ሰዎች ስትሆኑ፣ የሁሉ ነገር ማዕከል፣ የትኩረት ማዕከል መሆን የምትወዱ አይነት ሰዎች ናቸው። እንዲሁም በሂውመርና በጫወታ የተሞላ ልብ ያላችሁ ስትሆኑ፣ አሁንን የምታጣጥሙ፣ ውስብስብ የሆነ የወደፊት እቅድ የሌላችሁ፣ በጣም አዲስ ነገር ደግሞ ፈላጊዎችና ልባችሁን በጣም የምታዳምጡ አይነት ሰዎች ናችሁ። እናንተ ሰዎችም ከገለጣችሁ በኮሜንት ሴክሽን አሳውቁኝ፣ ሰብስክራይብ አድርጉ። እሺ፣ ነገር ግን የእናንተ የቦታ ምርጫ ቁጥር 5 ላይ ያለው ከሆነ ያ ማለት እናንተ በጣም ደፋሮች፣ በጣም ያሰባችሁትን በድፍረት የምታደርጉ፣ በራስ መተማመናችሁ ደግሞ በጣም ከፍተኛ የሆነ፣ ሰዎች ስለናንተ ስለሚያስቡት ነገር በፍጹም ደንታ የማይሰጣችሁ አይነት ሰዎች ስትሆኑ፣ ገደብ የሚባል ነገር የማትወዱና ጠንካራ ጽኑ መንፈስ ያላችሁ አይነት ሰዎች ናችሁ። እናንተ ሰዎች የፈጠራ ችሎታችሁ ደግሞ በጣም ከፍተኛ ሲሆን፣ ውበትንም አድናቂዎች ናችሁ። እናንተም ከገለጣችሁ በኮሜንት ሴክሽን ላይ አሳውቁኝ። ነገር ግን የእናንተ የቦታ ቁጥር 6 ላይ ያለው ከሆነ ያ ማለት እናንተ በጣም ኢንትሮቨርት የሆናችሁ ውስጣዊ የምትባሉ አይነት ሰዎች ስትሆኑ፣ ጫጫታ፣ ማህበራዊነት የመሳሰሉት ነገሮችን በጣም የምትጠሉ ወይም ረፍት ወይም ደግሞ ኮንፈርት የሚነሳችሁ፣ በግላችሁም ደግሞ ረጅም ሰዓት ማሳለፍ የምትችሉ አይነት ሰዎች ስትሆኑ፣ ፍልስፍና የመሳሰሉትን ነገሮች ደግሞ የምትወዱ አይነት ሰዎች ናቸው። ነገሮችንም በጣም በጥልቀት የምታስቡ አይነት ሰዎች ስትሆኑ፣ ለሌሎች ግን ከፍተኛ ርህራሄና ሐዘን ደግሞ ያላችሁ አይነት ሰዎች ናችሁ። ይህ ፐርሰናሊቲ እስከገለጣችሁ በኮሜንት ሴክሽን አሳውቁኝ። ቤቱን ሰብስክራይብ አድርጉ፣ ላይክ አድርጉ። አመሰግናለሁ።